የዛሬው ቪዲዮ ራሳችሁን ቴክ ኬር ስታደርጉ ራሳችሁን ስትንከባከቡ ለማይሆን ነገር ኖ አይሆንም እምቢ ስትሉ ሰልፊሽ የሆናችሁ ወይም ስግብግብ የሆናችሁ አይነት ስሜት ለሚሰማችሁ ሰዎች ነው። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ፌዝ ቶክ ዊዝ ፌዝ ቻናላችን በደህና መጣችሁ። እኔ በእምነት አፈወርቅ ነኝ። በዚህ ቻናል ላይ ስለ ፕሮዳክቲቪቲ፣ ስለ ባይብል ትሩዝ እና ስለ ላይፍ ስኪል እንማራለን። እነዚህም ፕራክቲካል የሆኑ ላይፋችን ላይ አፕላይ ልናደርጋቸው በጣም ቀላል የሆኑ ተግባራዊ ሊደረጉ የሚችሉ ነገሮችን ነው። ስለዚህ ወደ ዛሬው ቪዲዮ ስንመለስ የዛሬው ቪዲዮ እንዴት ሰልፍ ላቭንና ሰልፊሽነትን መለየት እንችላለን ሚለውን የምናይ ይሆናል። ብዙ ሰዎች ሰልፍ ላቭ ምን እንደሆነ ሰልፊሽነስ ደግሞ ምን እንደሆነ ተምታቶባቸዋል። ለምሳሌ እንዲሆነን በአውሮፕላን ላይ አንድ ኢንስትራክሽን አለ። ያም ኢንስትራክሽን ምን የሚል ነው? ሁል ጊዜ ችግር ሲገጥማችሁ ቀድማችሁ ኦክሲጅኑን ለራሳችሁ አድርጉ፣ ከዛ ቀጥላችሁ ልጆች ካላችሁ ለልጆቻችሁ፣ ከዛ አጠገባችሁ መርዳት የምትችሉትን ሰዎች እርዱ ነው የሚለው። ቀድማችሁ ራሳችሁን አድርጉ ነው የሚለው። አያችሁ፣ ይሄ ሲታይ ሰልፊሽነት ሊመስል ይችላል። ነገር ግን ይሄ ሰልፍ ላቭ ነው። መጽሐፍ ቅዱሳችን ሲናገር በማቴዎስ 22 ላይ ባልንጀራህን እንደራስህ አድርገህ ውደድ ይላል። ራሱን መውደድ የማይችል ሰው፣ ራሱን መንከባከብ የማይችል ሰው፣ ራሱን ቴኬር ማድረግ የማይችል ሰው ባልንጀራውን መውደድ፣ ባልንጀራውን ቴኬር ማድረግ፣ ባልንጀራውን መርዳት አይችልም። እንዴት ራሱን መርዳት እንዳለበት ካላወቀ ባልንጀራውንም ማገዝና መርዳት አይችልም። ስለዚህ የሚቀድመው ሁል ጊዜ ለራስ ቅድሚያ መስጠት ነው። ይሄ ሰልፊሽነት አይደለም። ሰልፊሽነት ደግሞ ምንድነው? በተቃራኒው ሰልፊሽነት ሁሉም ነገር ለኔ ብቻ ይሁን፣ ሁሉንም ነገር ለኔ ብቻ ይሁን፣ እኔ ፈልገዋለሁ፣ ማንም ቢኖረው ባይኖረው ግድ የለኝም፣ ማንም ቢራብ ቢጠግብ ግድ የለኝም፣ ለኔ ከሆነ ለኔ ከተመቸኝ የሚል አይነት ሜንታሊቲ፣ የሆነ ሰልፍ ሴንተርድ ብቻ ስንሆን ለሌሎች ሰዎች ግድ ሳይለን ሲቀር ይሄ ሰልፊሽነት ይባላል። ለምሳሌ ከስራ ደክማችሁ ወደ ቤት መጣችሁ እንበል። ቤት ውስጥ ያለው በጣም ትንሽ ምግብ ነው፣ ቀርቦ ነው ያለው ብለን እናስብ። ያ ቀርቦ ያለውን ምግብ ልክ ከስራ ሲመጡ ከእናንተ ጀርባ እህታችሁ ወይ ወንድማችሁ ሊመጡ ይችላሉ። ሊመጡ ያሉ ለነሱ ሳታስቡ ያንን ምግብ ርቦኛል ብላችሁ ጥርግ አድርጋችሁ በልታችሁ ከዛ በኋላ ለጥ ብላችሁ ወደ መኝታችሁ የምትሄዱ ከሆነ ለነሱ ሳትሰሩ ምን ማድረግ እንዳለባችሁ ምንም ማድረግ ያለባችሁ ነገር ሳታደርጉ ለነሱ ሳታስቡ ለራሳችሁ ብቻ ያለው ምግብ ጨርሳችሁ በልታችሁ የምትተኙ ከሆነ እናንተ ሰልፊሽ ናችሁ ማለት ነው። ነገር ግን እንደገባችሁ አውርቧቸዋል፣ ግን ሌላ የሚመጣ ሰው አለ። ኦኬ ምግቧ ትንሽ ትመስላለች፣ ግን እኔም ትንሽ ቀማምሼ ለነሱም ላስቀር ዩሲ በምንልበት ሰዓት ይሄ ሰልፍ ላቭም አለው፣ ግን ሰልፊሽነት የለውም። እርቦኛል ስለዚህ መብላት አለብኝ በልቻለሁኝ፣ ሰልፍ ላቭ አለው፣ ግን ሰልፊሽነት አይደለም። ምን ስላደረግን? ስላስተረፍን፣ ሌሎች ሰዎችን ስላሰብን። ይሄ ሰልፍ ላቭ ራሳችንን የምንወድበት ከዛ ደግሞ ሌሎችንም የምንወድበት መጽሐፍ ቅዱስ የሚያስተምረን ትክክለኛው ጤናማው ፍቅር ነው ማለት ነው። ለራሳችን ያለን ጤናማው ፍቅር ነው። ነገር ግን ሰልፊሽነት ደግሞ ጤናማ ያልሆነው ላይክ ለሌሎች ለአንተ ሊደረግልህ የሚገባውን የምትፈልገውን ነገር ለሌሎች ሰዎችም አድርግ፣ ልክ እንደዛው አድርግ ይላል አይደል መጽሐፍ ቅዱስ። ይሄ ነው ለኔ ምን እንዲደረግልኝ ፈልጋለሁ፣ ያንን በተመሳሳይ መልኩ ለሌሎች ሳደርግ ይሄ ምንድነው የሚባለው? ሰልፍ ላቭ ይባላል። ነገር ግን ለኔ እንዲደረግልኝ የምፈልገው ነገር ግን ለሌሎች ሰዎች ማድረግ የማልፈልገው ለሌሎች ሰዎች ሲደረግ የምቀናው ነገር ያ ሰልፊሽነት ይባላል። ስለዚህ በእንደዚህ አይነት መንገድ መለየት ትችላላችሁ ማለት ነው። ለምሳሌ አንዳንድ ጊዜ ሰልፊሽነት የሚመስሉ ግን ደግሞ ያልሆኑ ነገሮችን ልንገራችሁ፣ እምቢ ማለት በማለት ዙሪያ ማለት ነው። ብዙ ጊዜ ሰዎችን ለማስደሰት ይኖራሉ። ሰዎችን ለማስደሰት የውስጣቸውን ፍላጎት፣ የራሳቸውን ጤና፣ የራሳቸውን ነገር ግድ ሳይላቸው ውስጣቸው እምቢ እያለ ሳይፈቅድ ግን ሌሎች ሰዎችን ለማስደሰት ሳይመቻቸው ይገኛሉ፣ ሳይፈቅዱ ይገኛሉ፣ ሳይወዱ እዛ ቦታ ላይ ይገኛሉ። ይሄ
ራስን ማጣት ነው። ሰልፊሽ ላለመሆን ተብሎ ራስን ወደ ማጣት አንዳንድ ሰው ይገባል። ይህንን ጥንቃቄ ልታደርጉ ይገባል። ለምሳሌ ከስራ ደክሟችሁ ገብታችሁ ዛሬ ማረፍ አለብኝ ብላችሁ ተኝታችሁ እያለ አንድ የምትወዱት ሰው ወዳጃችሁ ወይም የምታከብሩት ሰው ደውሎ ሄይ እንዴት ነህ ተነስ ደህና ነህ ወይ እስኪ ተነስና አንድ ላይ እስኪ ሻይ ቡና እንበል እንዝናና ብሎ ቢላችሁ መዝናናት በዛን ሰዓት ካልፈለጋችሁ ኖ ደክሞኛል መተኛት እፈልጋለሁኝ የማለት አቅማችሁ ሊኖራችሁ ይገባል። ይሄ ሰልፍ ላቭ ይባላል። ተኝታችሁ ለምን ለጤናችሁ ጊዜ እየሰጣችሁ ነው፣ ለራሳችሁ ጊዜ እየሰጣችሁ ነው። በተቃራኒው ደግሞ ልክ ቤት ውላችሁ ዘና እያላችሁ ፊልም እያያችሁ እየተዝናናችሁ ውላችሁ ከዛ በኋላ ፊልም እያያችሁ እያለ አንድ ኢመርጀንሲ ኬዝ ገጥሞት ጓደኛችሁ ይደውልላችኋል። እንደዚህ ሆኛለሁ እንዲገጥሞኛል እባክና ድረስልኝ እርዳኝ ሲል አይ የራስ ጉዳይ እኔ አሁን ፊልም እያየሁ ስለሆነ መምጣት አልችልም ስንል ይሄ ሰልፊሽነት ነው። ለራሳችሁ በጣም ወሳኝ የሆነ ነገር ሳታደርጉ ምንም እናንተ ሊጎዳ የማይችል ጊዜ ላይ ግን የተቸገረን ሰው ለመርዳት ፍቃደኛ ሳትሆኑ ስትቀሩ እናንተ ስግብግብ ሰዎች ትሆናላችሁ ማለት ነው የዛን ሰዓት። ስለዚህ የሰልፊሽነትን እና የሰልፍ ላቭን ልዩነት ስናይ ሰልፍ ላቭ ራሱንም ይወዳል፣ ሌሎችንም ይወዳል፣ ለራሱም ያስባል፣ ሌሎችንም ያስባል። ቅድሚያ ራሱን ያስባል። ምክንያቱም ቅድም ምን ብለናል? ባልንጀራህን እንደ ራስህ ውደድ። ራስህን እንዴት እንደምትወድ ካላወቅ ሌሎችን መውደድ አትችልም ማለት ነው። ሰልፊሽነት ደግሞ እኔ ብቻ ሌላው እኔ ከሞትኩኝ ሰርዶ አይብቀል እንዳለችው አህያ ማለት ነው። ላይክ ምንም ነገር ስለሌሎች ሰዎች ግድ የማይሰጣቸው ሰዎች ሰልፊሽ ሰዎች ይባላሉ። ስለዚህ እነዚህ ነገሮች በመለየት ሰልፍ ላቫችሁን ሳትለቁ ነገር ግን ለሰዎች መልካም ሆናችሁ የምትኖሩ ሰዎች ያደርጋችሁ። እኔ እጅግ በጣም አድርጌ ወዳችኋለሁ። ቀጣይ በሌላ ጠቃሚ በሆነ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ባይ